በቀን ከ1000 ብር በላይ የምታገኙበትን ስራ ላስተዋወቃችሁ። ከፋዮቹም ራሳችን እኛ ስለሆነ ስለታማኝነቱ እንዳትጠራጠሩ። ስልክና ኢንተርኔት ብቻ ነው የሚያስፈልጋችሁ። ስልካችሁ ፕሌይ ስቶርና አፕ ስቶር ኪዮስክ አፕሊኬሽንን ከጫናችሁ በኋላ ውስጥ ገብታችሁ ከስር ፕሮፋይል እዚህ ላይ ቪዲዮ ላይ እንደማሳያችሁ ፕሮፋይል የምትለዋን በመንካት እዛው ዝርዝር ላይ አፊሊየት ማርኬቲንግ የሚል አለ። እሱን አማራጭ ትጫናላችሁ። አሁን ስራውን ጀመራችሁ ማለት ነው። ፊት ለፊት የምታዩት አሁን ዋሌታችሁ ነው። ገና አሁን ምንም ብር ስላልሰራችሁ ዜሮ ነው የሚላችሁ። ከላይ ጥግ ላይ በቀኝ በኩል አፊሊየት ፕሮዳክትስ የሚለው አለው። እሱን ትጫኑና እዛ ላይ ማሻሻጥ የምችሉትን ፕሮዳክቶች ይዘረዝርላችኋል። ኮሚሽን እየያዛችሁ ከነሱ ፕሮዳክቶች ውስጥ መርጣችሁ ሼር ሊንክ ብላችሁ ኮፒ ታደርጉታላችሁ። አሁን በመቀጠል የትኛውን ፕላትፎርም ላይ ቴሌግራም ላይ ሊሆን ይችላል፣ ቲክቶክ ላይ፣ ኢንስታግራም፣ ፌስቡክ ያገኛችሁበት የማስተዋወቂያ አማራጭ ላይ ቪዲዮአችሁን እያስተዋወቃችሁ ሊንኩን አብራችሁ ማያያዝ ወይም ደግሞ ከፎቶ ጋር እቃውን ፎቶ አስቀምጣችሁ ሊንኩን በማያያዝ ሰዎች የእናንተን ፕሮዳክት ካዩት በኋላ ለመግዛት ሊንኩን ተጭነው ኦርደር አድርገው ከደረሳቸው የእናንተ ኮሚሽን ይያዝላችኋል ማለት ነው። እናንተ አንድ የለቀቃችሁትን ሊንክ እያንዳንዱ ሰው እየገባ በእናንተ ሊንክ በገዛ ቁጥር እያንዳንዱ ኮሚሽን እየተያዘላችሁ ብራችሁ ዋሌት ላይ ይጠራቀምላችኋል። አውቶማቲካሊ በቴሌ ብር በምትፈልጉት ቁጥር ብራችሁን ማውጣት ትችላላችሁ ማለት ነው። በዚህም በጣም ብዙ ተማሪዎች፣ ሰራተኞች ኢቭን ሌላ ስራ እያላቸው እንደ ሳይድ አረፍ ሲሉ ሼር እያደረጉ ሊንኩን እነሱ ተኝተው ስልካቸው ግን ብር ማምረቱን ይቀጥላል። እስካሁንም ሪካርድ በወር እስከ 30 ሺህ ብር እየሰራ ኮሚሽን ተቀባይ የ9ኛ ክፍል ተማሪ አለ። ይህንን አጋጣሚ ለእናንተ ሼር ላርጋችሁ ብዬ ነው። ምንም አይነት ምዝገባ የለውም። አፕሊኬሽኑን ብቻ ዳውንሎድ አድርጋችሁ እንዳልኳችሁ እዛው አፊሊየት ማርኬት ውስጥ ገብታችሁ ሼር ማድረግ ነው የሚጠበቅባችሁ። እንድም ዕቃ ከሸጣችሁ በኋላ ዊዝድሮ ማድረግ ትችላላችሁ። ብሩን ታማኝነቱን ወዲያው ማረጋገጥ ትችላላችሁ። አይሆፕ በጣም ተወዱታላችሁ። እናንተ እንኳን ባያስፈልጋችሁ ሌላ በጣም ሊያስፈልገው ሊሰራ ይገባል የምትሉትን ሰው ኮሜንት ላይ ሜንሽን አድርጉት። ቴንክ ዩ